አስቡት፣ በኖሩበት ቤት ባረጁበት ሰፈር የመጨረሻ እስትንፋሱን ለመሸኘት በሚጠባበቁበት መጠለያው ላይ ነገ ይፈርሳል የሚል ቀይ ምልክት ቢለጠፍስ? ይህ ወር አይደለም። ዛሬ በአዲስ አበባ አሮጌ ሰፈሮች ውስጥ የሺዎች አረጋውያን የመጨረሻው የህልውና ጀንበር ልትጠልቅ አፋፍ ላይ ትገኛለች። አዲስ አበባ ዛሬ ከውበቷ በስተጀርባ ታላቅ ሰለባዎችን እየጠየቀች ነው። ነዋሪው በሁለት ስለታም ቢላዎች መካከል ወድቋል። በአንድ በኩል ሆድን ባዶ የሚያስቀር ጤፍን የናፈቀና የትከሻ አጥንትን የሚሰብ የኑሮ ውድነት፣ በሌላ በኩል ደግሞ ነገ የታድራለው የሚልና ነፍስን የሚነቅል የቤት ፈረሳ መርዶ። መንግስት የቀበሌ ቤቶችን እንለያለን ሲል ጧሪ የሌላቸውን አረጋውያን እናም ራሳቸውን መመገብ ያቃታቸውን ምስኪኖች ወደ የትኛው ጎዳና ሊያወጣቸው ይሁን? የድሆች መፈናቀያ መሳሪያ በአቅሙ ተከራይቶ የሚኖር ዜጋ የት ይተኛ? መድኃኒት መግዣ ገቢያቸውን ከቤት ኪራይ የሚያገኙ አቅመ ደካሞች ውስጥ መዳረሻቸው የት ይሁን? ከተማን ማዘመን የሰው ልጅ ደምና እንባ እየጠጣ መከናወን ያለበት ተግባር ነው። ዛሬ በአዲስ አበባ ሰማይ ስር የሚሰማው እሪታ የውበት ሳይሆን አድኑን የሚል የሺዎች የሲቃ ድምጽ ነው። ዛሬ በአፍታ ዜና ከሚያብረቀርቁት ህንጻዎች ጀርባ የታፈነውን የእውነተኛ የቤት ውስጥ ሲቃ፣ የአረጋውያንን የመጨረሻ ዋይታና በአዲስ አበባ ላይ የተደቀነውን ታላቅ የህልውና አደጋ በዝርዝር ይዘንላችሁ ቀርበናል። የምንነግራችሁ መረጃ ተራ ዜና አይደለም። የሺዎች ቤተሰቦች የለቅሶ ድምጽ እንጂ። ልማት ለሰው ወይስ ሰው ለልማት? ወደ ዝርዝር መረጃችን እንለፍ። አዲስ አበባ የኢትዮጵያ መዲና ዛሬ ግን በከተማዋ ጎዳናዎች ላይ የሚታየው ዘመናዊ ውበትና የሚያብለጨልጩ ህንጻዎች በየቤቱ ግድግዳ ውስጥ የታፈነውን የረሃብ ዋይታና የመኖር ዋስትና ማጣት ስጋት ሊሸፍኑት አይችሉም። በአሁኑ ወቅት በአዲስ አበባ ነዋሪዎች በሁለት እሳቶች መካከል እየተለበለቡ ይገኛሉ። በአንድ በኩል የትከሻ አጥንትን የሚሰብ የኑሮ ውድነት፣ በሌላ በኩል ደግሞ ነገ የታድራለው የሚለውና በየሰፈሩ የሚሰማው የቤት ፈረሳ ፍርሃት። ይህ የኑሮ ውድነት ዛሬ ተራ ቁጥር የሚደረደርበት ዘገባ መሆኑ ቀርቶ በሺዎች የሚቆጠሩ ቤተሰቦችን የህልውና አደጋ ላይ የጣለ አሳዛኝ እውነታ ሆኗል። 10 ኪሎ ጤፍ መግዛት የማይታሰብ የቅንጦት ፍላጎት በሆነበት 1 ሊትር ዘይት ለመግዛት ኪስ በሚፈትንበት በዚህ ወቅት የህፃናት የረሃብ ዋይታና የወላጆች የጭንቀት እሪታ መስማት የተሳነው ማን ነው? ሰዎች ቀኑን ሙሉ በኑሮ ውድነት ተገርፈው ሲኳትኑ ውለው ማታ በባዶ ሆዳቸው የሚተኙበት ከተማ ውስጥ እየኖርን ነው። ይህ የኢኮኖሚ ጫና የሰው ልጅ ክብር እየገፈፈ ማህበረሰቡን ወደ ከፋ ማህበራዊ ቀውስና ተስፋ መቁረጥ እየገፋው ይገኛል። ይህ ሁሉ መከራ በነዋሪው ትከሻ ላይ ባለበት ወቅት መንግስት ሰፋፊ ግቢ ያላቸው የቀበሌ ቤቶችን እንለያለን ማለቱ በየሰፈሩ ሌላ የጭንቀት ደውል ደውሏል። ይህ መረጃ በሺዎች የሚቆጠሩ ቤተሰቦችን ከቤታቸው ሊያፈናቅል የተዘጋጀ የፍርሃት መልእክት ነው። መንግስት አዳዲስ ቦታዎችን በካሳ ከማስለቀቅ ይልቅ ቀድሞውኑ በእጄ ያሉትን የቀበሌ ቤቶች አፈርሳለሁ ቢልም ትልቁ ጥያቄ ግን እዚህ ላይ ነው። በዚያ ቤት ውስጥ ለዓመታት ተወልደው የኖሩት ምስኪን ነዋሪዎችስ የት ይሄዳሉ? የትስ ይተኛሉ? ይህ እኮ ከምግብ በላይ የሰው ልጅ የመጨረሻው መሸሸጊያ የህይወት መሰረት ነው። በተለይ በዚህ ውሳኔ ውስጥ እጅግ ልብ የሚሰብረው ጉዳይ አቅመ ደካማና ጧሪ የሌላቸው አረጋውያን እጣ ፈንታ ነው። ለዓመታት በቀበሌ ቤት ውስጥ እየኖሩ በግቢያቸው ውስጥ ያላቸውን 1 ወይም 2 አነስተኛ ቤት በማከራየት ለዕለት ጉርሳቸውና ለመድኃኒታቸው የሚሆናቸውን ጥሬ ብር የሚያገኙ ደካሞች ቤታቸው ሲፈርስ ምን ሊሆኑ ነው? እነዚህ ሰዎች ጧሪ የላቸውም፣ የሚረዳቸው ዘመድ የላቸውም። ቤታቸው መኖራቸው ብቻ ሳይሆን ብቸኛ የኑሮ ምንጫቸው ጭምር ነው። ይህንን የኑሮ መሰረት ነቅሎ መጣል አረጋውያንን ወደ አላስፈላጊ ስቃይና ለምኖ ማደር መግፋት ካልሆነ በስተቀር ሌላ ምን ሊባል ይችላል? አንድን አረጋዊ ከለመደው ሰፈርና ካደገበት ግቢ ማፈናቀል ሞቱን እንደማፋጠን ይቆጠራል። በሌላ በኩል ከፍተኛ ገንዘብ ከፍሎ የግል ቤት መከራየት የማይችለው በአቅሙ ባገኘው አነስተኛ ዋጋ ተከራይቶ የሚኖረው ዝቅተኛ ገቢ ያለው ማህበረሰብስ ወዴት ይሄድ? ዛሬ አዲስ አበባ ውስጥ ቤት መከራየት ከምግብ በላይ ውድ በሆነበት ወቅት እነዚህን አነስተኛ ዋጋ ያላቸውን የቀበሌ ቤቶች ማፍረስ ማለት ዝቅተኛ ገቢ ያለውን ዜጋ በቀጥታ ወደ ጎዳና ማውጣት ማለት ነው። እነዚህ ሰዎች አቅማቸው ባገኙት ቤት ውስጥ ራሳቸውን ችለው እንዳይኖሩ ሲደረግ
መጨረሻቸው ስደት፣ የቤተሰብ መበተንና የከፋ ማህበራዊ ቀውስ ነው። አንድ ዜጋ የመኖር አቅሙ ሲዳከምና መጠለያው ሲወሰድበት ለሀገሩ ሆነ ለራሱ ያለው ተስፋ አብሮ ይከስማል። ለእኛ ተብሎ የሚገነባው ቤት ለድሃው ይደርሳል ወይስ ለመንግስት ሰራተኞች እና ለተመረጡ ሰዎች ብቻ ነው የሚሰጠው የሚለው ጥያቄ የብዙዎችን ልብ በጥርጣሬ ሞልቷል። ባለፉት ጊዜያት በልማት ስም በታዩት ፈረሳዎች ድሃው ተፈናቅሎ ቦታው ለሌላ ባለሀብት መተላለፉን መላው የከተማው ነዋሪ ያውቀዋል። ዛሬም ያ ስጋት እንደ እሳት በየሰፈሩ እየነደደ ነው። ቤት ማለት ግድግዳና ጣራ ብቻ አይደለም። ቤት ማለት አብዛኛው ድሃ ነዋሪ የሚተዳደርበት፣ ትናንሽ ንግዶችን የሚሰራበት የኢኮኖሚ መሰረት ነው። ይህንን ነቅሎ መጣል ሰውን ከቤት ማፈናቀል ብቻ ሳይሆን ከኑሮ ምንጩ ጭምር እንደ መክፈፍ ይቆጠራል። ያለ ግልጽነትና ያለ ህዝብ ዋስትና የሚመጣ ልማት የቱንም ያህል ውበት ቢኖረው የህዝብን ቁስል ግን አያክምም። የከተማዋን ውበት መፈለግና ማዘመን ትክክል ቢሆንም ልማት የሰው ልጅ ላብ እየጠጣ መከናወን የለበትም። ያለ ህዝብ ኑሮ መረጋጋት የሚሰራው ሁሉ የውሃ ሽታ ነው። የኑሮ ውድነቱንና የቤት ፈረሳውን በአፋጣኝ የሚገታ እርምጃ ካልተወሰደ ከተማችን ወደማይመለስ የማህበራዊ ቀውስ ውስጥ እየገባች መሆኑን ነዋሪዎች እናም ባለሙያዎች በከፍተኛ ስጋት እያሳሰቡ ይገኛሉ። ልማት ለሰው ወይስ ሰው ለልማት የሚለው ጥያቄ ዛሬ በአዲስ አበባ ሰማይ ስር ምላሽ ሳያገኝ እንደገተረ ይገኛል። በመጨረሻ የአዲስ አበባ ከተማ አስተዳደር ከንቲባ ያስተላለፉትን የቀበሌ ቤት ፈረሳ ሙሉ መግለጫውን እንድትከታተሉት እንጋብዛለን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ፈጣንና ወቅታዊ መረጃ ይከታተሉ። የሰፋፊ የቀበሌ ቤቶችም በደንብ አርጋችሁ አልያዛችሁትም። ለይታችሁ ከሆነ ከነካርታቸው ከነቦታቸው ስጡን። እኛ አዳዲስ መሬቶችን ካሳ እየከፈልን ተጨማሪ ወጪ እየተዳረግን ነው ቤት እየገነባን ያለነው። በአንድ ቀበሌ ቤት በትንሽ የደሳሳ ቤት ግን ሰፋፊ ቦታዎች ተይዘው አመራራችን ቤት የሚገነባው ቪላ ቤት ገና ብዙ ማህበረሰብ እኮ ነው ምን ያደርግልናል ቪላ ቤት። እኛ ትልልቅ ቤቶችን ገንብተን እዛ ቦታ ላይ ሊቀመጥ የሚችል 2G+4 G+5 G+7 መስራት እየቻል መልሰን ቦታ እያባከነን ያለ ነው። እሱ ደግሞ የመረጃ ጥረት ስላለብን ነው። ክፍለ ከተሞችም እንድታዩ ይሄ በቃ መዋል ያለበት እዛ መልሰን ቤት ለመጠገን አይደለም። እንደዚህ አይነት ቦታ ያለበት ይሄ መመሪያ ነው። መመሪያው በሜር ኦፊስ ይወርዳል። እንደዚህ ሰፋፊ ግቢ ያላቸው የመንግስት ቦታዎች ለቤት ጥገና በምንም አይነት አይውሉ። አዳዲስ ቤቶችን እንገነባበታለን ወደ ላይ ከከተማው ጋራ በዘላቂነት መዝለቅ የሚችሉ ነገ የማይፈርሱ ቤቶችን እንደገና ደግሞ ብዙ ማህበረሰብን ሊይዝልን የሚችል ቤት እየገነባንበት የማህበረሰቡን ጥያቄ መመለስ አለብን። ቤት እንገንባ በክረምት ስንል እነኚህ ሰፋፊ የቀበሌ ቤቶችን እንለያቸው። ሰፋፊ ግቢ የተያዘ እዛ ውስጥ ያለ ሰው እግረ መንገዱን ጥሩ ቤት ያገኛል። ልክ ቦሌ ጎላጎላ አካባቢ እንዳደረግነው ማለት ነው። አንድ ቤት ፈርሶ 70 ሰው ነው አይደል ቤት ያገኘው። በቃ በትልቅ ማሳያ እኮ ነው። በህገ ወጥ መንገድ የተያዙ የቀበሌ ቤቶች ካሉም ተጣርቶ ለከተማ አስተዳደሩ እንዲቀርብ ከንቲባዋ አቅጣጫ ሰጥተዋል። ከቤት በህገ ወጥ መንገድ የተያዘ ነው ብሎ ማስወጣት የሚቻለው ስንወስን ነው። እናንተ እንዴት ነው ህገ ወጥ የተባለው የሚለው ለዩና አቅርቡ። ይሄም የመመሪያችን የሰርኩላራችን አካል ነው የሚሆነው። ቤቶች በህገ ወጥ መንገድ የቀበሌ ቤትን የያዘ አላግባብ ነው የገባው አላግባብ ነው ወደሱ የተላለፈው የሚባል ካለ ስሩ፣ ትክክል ነው። ነገር ግን በራሳችሁ ወሰናችሁ ጨርሳችሁ ድሃ አታስወጡ። እንዳለ ሆኖ የተጀመሩ የቤት ፕሮጀክቶችን ማጠናቀቅ እንደሚገባ የጠቆሙት ከንቲባዋ 2019 በጀት ዓመት ምን ያህል ቤቶች ለመጀመር እንደታሰበም በእቅድ መያዝ እንዳለበት ተናግረዋል። አንዱ አግሬሲቭ ስራችን የጀመርናቸውን ቤቶች መጨረስ ነው። ሁለተኛው ደግሞ በ2019 የምንጀምራቸውን የቤት ቁጥር መወሰን፣ ለሱ የሚያስፈልገውን ዝግጅት ከዲዛይን ከቦታ ከኮንትራክተር ልየታ ከአማካሪ ልየታ ጀምሮ በደንብ አድርገን የሰው ኃይል ዝግጅት ብዙ ስራዎች አሉት። እሱም በሚገባ ኮምፕሬሄንሲቭ የሆነ እቅድ ነው የሚያስፈልገው። የአመቱ እቅድ ኦልሬዲ ነበርና በዚህ ክረምት እንዴት አድርገን እንረባረብ። አንዱ ቤት ነው እንግዲህ ይህንን ህዝብን ልንክስ ከሆነ ትልቁ አንዱ ማዕከል አድርገን የምንሰራው መንግስት ሰራተኞች ላይ የጀመራቸው ሴክተሮች አሉ። የፖሊስ የመሳሰሉት የተጀመሩ አሉ። እነሱን ወደ ስራ ማስገባት፣ ሌሎቹን ደግሞ በጀመርናቸው ፓኬጆችና ሪሶርስ መፈለጊያ አማራጮች አጠናክረን መሄድን የሚጠይቅ ነውና ይሄ በእናንተ ቼክ ሊስት ላይ በደንብ በዝርዝር መቀመጥ መቻል አለበት።